ፊልሙ ሲጀምር በናይጄሪያ እየተከሰተ ያለውን አሰቃቂ ክስተቶችንና ጭፍጨፋዎችን እያሳየ ይጀምራል። እስላማዊ ሃይማኖት ተከታይ የሆነው ጀነራል ሙስጠፋ የሚመራው አማጺ ቡድን ክርስትና ተከታይ የሆነውና የኤግቦ ጎሳ አባል የሆነውን ፕሬዝዳንት ሳሙኤል ህጋዊ መንግስት ለመጣልም ሲንቀሳቀስ እንመለከታለን። በዚያ ወቅት ጋዜጠኞች ሁኔታውን ሪፖርት ያደርጋሉ። ከዚያም አንድ ዜና ይደርሳቸው ፕሬዝዳንት ሳሙኤል እና ቤተሰቦቻቸው በናይጄሪያ የባህር ዳርቻ አቅራቢያ ሞተው መገኘታቸውን ዜና ይሰማል። በዛ ጊዜ የአሜሪካ የባህር ኃይል ልዩ መሪ የሆነው ሃሪና ቡድኑ በናይጄሪያ ውስጥ ያሉ አሜሪካኖችን ለማስወጣት ተልዕኮ ይሰጣቸዋል። ዋናው ተልዕኳቸው ግን የነበረው አሜሪካዊት ዶክተር የሆነችው ሊናን ከዛ ማስወጣት ሲሆን፣ ሁለተኛ ተልዕኳቸው ደግሞ መነኩሴዎቹና ካህኖቹ ማስወጣት ነበረ። ከዛ ቡድኑ በጨለማ ወደ ናይጄሪያ ይጓዛል። ከአንድም ትልቅ ደን ውስጥ በፓራሹት ከወረዱ በኋላ ወደ አንድ ትንሽ ሰፈር ይጓዛሉ። ሃሪ ሊናን አግኝቶ መውጣት እንዳለባት ይነግራታል። እሷ ግን 7 ታማሚዎችን ትታ ለመሄድ ፈቃደኛ አልሆነችም። ከካፕቴኑም ጋር ከተነጋገረ በኋላ ሃሪ መራመድ የሚችሉትን ታማሚዎች ይዛ እንድትመጣ ይነግራታል። ካህኑና 2 መነኩሴያቶቹ ግን በከባድ ጉዳት የተጎዱት ታማሚዎችና መንቀሳቀስ የማይችሉትን ለመንከባከብ እዛው ይቀራሉ። ቡድኑ በጫካ ውስጥ መጓዝ ይጀምራል። ማታ ላይ አማጺ ቡድኖቹ በእነሱ በኩል ሲያልፉ ሃሪ ሊና የምታለቅሰውን ሕፃን ዝም እንድታሰኝ ለሊና ይነግራታል። ሊናም ሕፃኑን በብላት ታሰኛታለች። ነገር ግን አንድ አማጺ እነሱን ያይና ወደ እነሱ መተኮስ ይጀምራል። ሃሪ አማጺውን በፍጥነት ይገለዋል። ሊና ሃሪን አማጺያኖቹ እንዲያቆሟቸውም እና እንዲያጠፏቸው ትለምነዋለች። እሱ ግን ተልዕኮ እሷን ማስወጣት ብቻ እንደሆነ ይነግራታል። ወደ መንደሩም ስንመለስ አማጺዎቹ መንደሩን ከበው ካህኑና መነኩሴዎቹን ይገላሉ። ቦታውንም ያቃጥላሉ። በደን ውስጥም ሲጓዙ የነበረው የነ ሃሪ ግሩፕ ወደ መሳፈሪያ ቦታ ይደርሱና ሃሪ ሊናን በግድ ወደ ሄሊኮፕተሩ ያስገባታል። ሌሎቹ ስደተኞችን ግን ትቶ ይሄዳል። ነገር ግን የተቃጠለውን ሰፈርና አስክሬኖች ሲያይ ሃሪ ልቡ ይሰበራል። ሄሊኮፕተሩም እንዲመለስ ያዘዋል። በተመለሱም ጊዜ ስደተኞቹን ያገኟቸዋል። ግን ሄሊኮፕተሩ ላይ መጫን የሚቻለው 12 ሰው ብቻ ነበር። 12ቱም ሰው ከጫነ በኋላ ሃሪ ተጨማሪ ሄሊኮፕተር እንዲልክለት ከካፕቴኑ ጋር ይወያያል። ካፕቴኑም ግን ፈቃደኛ አልነበረም። ስለዚህ ሃሪ በእግራቸው መጓዝ እንዳለባቸው ይነግራቸውና መጓዝ ይቀጥላሉ። ከዛ ሃሪ አማጺዎቹ የተከተሉት መሆኑን ይረዳሉ። ብዙም ሰዓት ከተጓዙ በኋላ አንድ መንደር ይደርሳሉ እና ሃሪም አማጺ ግሩፖቹ የጎሳ ጭፍጨፋ ሲፈጽሙ ያሉ። በዚህም ይናደዱና ሃሪና ቡድኑ አማጺዎቹን ይወጓቸዋል፣ ይገድሏቸዋል። በመንደር ውስጥም የደረሱትን አሰቃቂ ነገሮች ሲመለከቱ በጣም ያዝናሉ። በህይወት የተረፉትን ሰዎች ይዘው መጓዛቸውን ይቀጥላሉ። ማታ ላይ ሊና ሃሪን ቀርባ የቆሰለ እጁን ታክመዋለች። በዛውም ባሏ በሴራሊዮን አማጺውን እንዴት እንደሞተ ታሪኳን ትነግረዋለች። በማለዳ አንድ ወታደር ሃሪን ይቀሰቅሷል። አማጺያኖቹ እየተከተሉት እንደሆነና አብረዋቸውም ካሉ ሰዎች አንድ ሰው እየጠቀሙ መሆኑን እንደጠረጠሩ ይናገራሉ። ሃሪ ሁሉንም ስደተኞች ሲፈትሽ አንዱ ሰው መሮጥ ይጀምራል። እነ ሃሪም ተኩሶ ይጥሉታል። በኪሱ ውስጥም ሲፈትሹ አንድ መልእክት ማስተላለፊያ ሞባይል ያገኛሉ። በመጨረሻም እሱ ግን ቤተሰቡ ታግተውና ለአማጺያኖቹ መረጃ ለመስጠት እንደተገደደ ይነግራቸዋል። በዚያ ጊዜ አርተር የተባለ ወጣት ወደፊት ወጥቶ እሱ የተገደለው ፕሬዝዳንት ሳሙኤል ልጅ መሆኑን ይናገራል። አማጺያኖቹ የሚከተሉት እሱን ለመግደል እንደሆነም ያስረዳል። ሃሪ ካፕቴኑን ደውሎ ሁኔታውን ሲነግረው ካፕቴኑ አርተርን ትተው እንዲሄዱ ይነግራቸዋል። ሃሪ ግን አልተቀበለም። በዚህም ውሳኔ ቡድኑ አልተከፋም፣ ደስተኛም ነበሩ። ሊና ስለ አርተር ሚስጥር በመደበቋ ሃሪን ይቅርታ ትጠይቀዋለች። እሱም ግን ይረዳታል። በመጓዝም ላይ ያሉ አማጺያኖቹ ይደርሱባቸውና ጦርነቱን ይጀምራሉ። ጦርነቱም ወቅት ማይክል የተባለ ወታደር በሃሪ ቅፍ ውስጥ ይሞታል። ብዙም ሳይቆዩ ጄምስ እና ፍራንክም ይሞታሉ። ሊናም በፍንዳታ ትቆስላለች። ሃሪም ትከሻውን በጥይት ይመታል። በስተመጨረሻም ተስፋ በቆረጡበት ወቅት 2 አሜሪካን ጀቶች ይመጣሉ። 300 የሚሆኑ አማጺያኖቹን በቦምብ አፈንድተው ይገድሏቸዋል።
ሃሪና 3 ወታደሮች በህይወት ተርፈው ወደ ሄሊኮፕተር ይገባሉ። ሊና አብራቸው የቆየችውን ሰዎች ተሰናብታ ወደ አሜሪካ ትመልሳለች። አርተርም ወደ ካሜሮን ግዛት ይገባና በዛም ተቀባይነት ያገኛል። ፊልሙም እዚህ ላይ ያበቃል። ለዛሬ የነበረን የፊልም ዳሰሳ ይሄን ይመስላል። በሌላ ፊልም ዳሰሳ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።